ሻኩራ ነው ማን ነው የምትባለው በመዘፍነው አይነት እዚህ ጋር ብልቷን እያሳየች በመዘፍነው አይነት አንቺም መድረክ ያሽ ሰውነትሽን ለርኩሰት ነው ያቀረብሽ ርኩስ ነሽ ያላችሁን አሳብጠው እንዳልከው እርቃናቸውን አንዳንዶቹ እንደዚህ አይነት ሴቶችም ወንዶችም መመኘትን የለመደ ልብ አለ በየፊርማታው ነው የሚተኙት አብረው አትምሰሉ ለነሱ የእግዚአብሔር መንፈስ ነገር ሞኝነት ነው አያውቁትም አይረዱትም እውነት ነው መንፈስ ነክቷቸው አገም መንፈሱ ግን ዲሞኒክ መንፈስ ነው የነካቸው በጣም ጨዋታ ዳር ያላቸው እንዲህ አይነት ቸርች ሄደው ከደና ቸርቻቸው ይወጡና እንዲህ አይነት ሞደርን በቃ ዘመናዊነት በየስጋ ቤቱ መዞር መብላት መጠጣት አሩባ አንሆባ ጃሉሪያ ሰኩምባ ሳን ግን አለ ጆ ልሳን አሳፋሪውን ነገር ባለም ፊት ላድርግ ኦሬዲ ነፃ አውጥቻለሁ ብለ ኃጢያትና ምኞት እንድታረግ የተነገረ እስኪመስል ቃሉን ያጣምሙታል ሰላም ጤና ይስጥልኝ የዳሽን ቤተሰቦች ሰላምና ፍቅርን ተመኘው ተሾመሽ ፈራው ነኝ ዳሽን ቲዩብ ለእናንተ ይጠቅማሉ የምንላቸውን ሐሳብ የምናቀርብበት ነው ዛሬ ያው እንደተለመደው በተለይ ሃይማኖታዊ ጉዳይ ሲኖረን ስቱዲዮአችን በመጋበዝ ሐሳቡን የሚሰጠን አገልጋይ ጆኒን ጋብዘነዋል አገልጋይ ጆኒ እንግዲህ የዳሽን ቤተሰብ ነው እንደምትወዱት ሐሳቡን ደግሞ እንደምትረዱት በተደጋጋሚ በነገራችሁ መሰረት ዛሬ በተለይ በሃይማኖት ጉዳይ የተነሱ ጉዳዮች ላይ ውይይት እናደርጋለን ጆኒ እንደተለመደው ዳሽን ቲዩብ ስንጋብዝ ያው ከብዙ ድካም ከአገልግሎት እኛ ጋር እሺ ብለ ስለምትመጣ ፈጣሪ ያክብርልን ቴንክ ዩ እኔም በጣም ነው አመሰግነው ሰላም ብያችኋለሁ ሁላችሁ ነው ቴንክ ዩ ጆ እንግዲህ በሶሻል ሚዲያ በጣም አንተ አክቲቭ ነህ በየቀኑ በተለይ ማለዳ ላይ በቲክቶክ ትምህርቶችን በተለይ ደግሞ አንዳንድ እጸጾችን ደግሞ ታግ ያረክ ብዙ ኮሜንት ትሰጣለህ ስለዚህ ነው የጋበዝነ አንተ ራስህ ደግሞ ከምትለጥፋቸው አንዳንድ ጉዳዮች ላይ ውይይት እናደርጋለን እሺ እንደው በወንጌላውያን ቤተክርስቲያን ውስጥ አገልጋይ እንደመሆነ ስለ አገልግሎት ተጠቃለው በተለይ ትንሽ ሰዎችን ግራ ያጋባ በቪዲዮ እንደመስረጃ ለማስገባት እንሞክራለን አንድ አገልጋይ በተለይ የፀጉሯ ቀለም በተመለከተ ያብዛኛው በተለያየ በእንግሊዝኛ ቋንቋ በአማርኛም ታገለግላለች የአደባባይ ስብከትም ሰብካለች ስለ አገልግሎቷ ስለ ትምህርቷ ሳይሆን በተለይ አለባበስን በተመለከተ ሰዎች ሲሰናከሉባት እናያለን በተለይ ደግሞ አንዳንድ ማለት ነው ሁሉንም ማለት ሳንችል በሶሻል ሚዲያ በመዝሙር ማለት ነው ጀስት ይሄ የፍትወትን የሚቀሰቅስ ለአለባበስ ለብሰው በተለያየ ዓለም ያሉ ወንጌላውያን አማኝ የሆኑ ሴቶች እህቶቻችን እየዘመሩ ታጋ ያረጋሉ በተጨማሪም ወንዶችም ደግሞ አሁናሉ በተለያየ ንቅሳት በተለያየ ነገር ውስጥ ሆነው ያ ደግሞ መጽሐፍ ቅዱሳዊ እውነታ የለውም ስናየውና ይሄንን ታዝበ ከሆነ ከልጅቷም ተነስተ አንተም የታዘብካቸውን ትንሽ ብንወያይ አዎ ምን መሰለ መጽሐፍ ቅዱሱ ሲናገር አርነታችሁ ለክፋት መሸፈኛ አታድርጉት ይላል አርነት ማለት ነፃነታችሁ በነፃነት እንድንኖር ክርስቶስ ነፃ አውጥቶናል ይላል የእግዚአብሔር ቃል ያንን ነፃነታችሁን ለክፋት መሸፈኛ አታድርጉት ምን ማለት ነው አስቀድሞ ሰዎች ህግን ከፈጸሙ ስራን ከሰሩ በዛ ይጸድቃሉ ተብሎ ይታሰብ ነበር በብሉይ ኪዳን ስለዚህ ኢየሱስ መጣና የሰው ልጅ በህግ ስራ እንደማይጸድቅና እንደማይችል ህጉ ራሱ ስላረጋገጠ ህጉ ስለመሰከረባቸው ሰዎችን ሁሉ ስለኮነናቸው ህጉ ኢየሱስ ክርስቶስ መጣና ምን አረገ ሰው በመሆን ህጉን ሁሉ ፈጸመና በቀራንዮ መስቀል ላይ እዳችንን ጭምር ተፈጸመ አለና በእርሱ የሚያምኑ ሁሉ ከህግ ባርነት ነፃ ወጥተዋል ከኃጢአትም ባርነት ነፃ ወጥተዋል ነፃ ናቸው በክርስቶስ በማመን ጸድቀዋልና ይሄንን ነፃነታችሁን ለክፋት መሸፈኛ አታድርጉት ይላል እነዚህ ሰዎች ምንድነው የሚሉት እግዚአብሔር የልብ አምላክ እንጂ የልብስ አይደለም ሲሉ እውነት ይመስላል ልክ ነውም ደግሞ እነሱ ግን ይጠቀሙበታል ያን አርነትን በክርስቶስ ያገኘነውን አርነት ክፋታቸውን ለመሸፈኛ ይጠቅሱታል በክርስቶስ ያገኘነው ነፃነት ከኃጢአት ከራሳችንም
ከራስ ወዳድነት ከዓለም ወዳድነት ነው ነፃ ያወጣን ኢየሱስ ክርስቶስ። እሱን ስንቀበል ጸደቅን፣ ዳግመኛ ተወለድን፣ የእግዚአብሔር ልጆች ሆነን ነፃ ወጥተናል። ታዲያ ይሄ ነፃነት እንደፈለገ ኃጢአት እያደረግን እንኑር ማለት ነው እንዴ? አይደለም። ከኃጢአት ነው ነፃ ያወጣ ነው። ከምኞታችን ነው ነፃ ያወጣ ነው። ስለዚህ ምን ይላሉ? የልብ ነው። እውነት ነው። እግዚአብሔር ልብን እንጂ ልብስን አይመለከትም። ትክክል ነው ነገሩ፣ ቃሉ ማለት ነው። ግን ልብን የሚመለከት እግዚአብሔር ልብህ በእርሱ በማመኑ ካጸደቀ በኋላ ነፃ ወጥተሃልና ከዓለማዊ ምኞት አሁን ያን አርነትን የዓለማዊ ምኞትን እያደረግክ እንድትኖር ይህን ጥቅስ መጥቀስ የለብን። እንደፈለገ ስርዓት የሌለው ልብስ መልበስ ዓለማዊነት ነው። ራሱን መግዛት ያልቻለ ስሜቱን መቆጣጠር ያልቻለ ነፃ ያልወጣ ሰው የሚያደርገው እንጂ ነፃ ያወጡ ሰዎች የሚያደርጉት ጉዳይ አይደለም። ምክንያቱም መጽሐፍ ቅዱስ ሲናገር ከኀፍረት ጋር ተገቢ በሆነ ልብስ ሴቶች ራሳቸውን ይሸልሙ ይላል። ከኀፍረት ጋር ማለት ማፈር አለባቸው አይደል? በባህሉ አንጻር በአካባቢው አንጻር ያለባበስ ስርዓት የሚያሳፍር አለባበስና ማያሳፍር አለባበስ ሰዎች እንደ ባህላቸው አላቸው። በምትኖርበት አካባቢ ማያሳፍረውን ልብስ መልበስ አለብህ። ራቁትነት የሚያሳፍር ከሆነ አፍረህ ራስን ስሸፈን ነፃ መውጣት ያሳያል። ስለዚህ የልብ እንጂ የልብስ አይደለም የሚለው ነገር እንደፈለገ ራቁቴ ሊሄድ አሳፋሪውን ነገር በዓለም ፊት ላድርግ ኦልሬዲ ነፃ ወጥቻለሁ ብለህ ኃጢአትና ምኞት እንድታደርግ የተነገረ እስኪመስል ቃሉን ያጣምሙታል ለገዛ ምኞታቸው። ይህንን አንደኛው አሁን ያነሳት አንዷ ልጅ ኢየሱስ ክርስቶስ ያድናል ምናምን ጎዳና ላይ ትላለች እና አየዋት። ጀስት ኦልሬዲ አንድ ኃጢአተኛ ክርስቶስ ሲነካው ይቀጣጠላል፣ ይነካል በፍቅሩ ወዲያው ኢየሱስ ክርስቶስን ሊመሰክር ይችላል። ግን አየው ገባ ብዬ ቪዲዮቿን ቼክአፕ ሳረግ ፈጽሞ ኮምፕሊትሊ የምትከተለው የሴሰኝነትን አለባበስ ነው። የሴሰኝነት ለምሳሌ መጽሐፍ ቅዱስ የጋለሞታዎች ልብስና የጨዋዎች ልብስ አለው። ግልጽ ነው። የጋለሞታን ልብስ ለብሳ ተቀምጣ ነው ይሁዳ ከትማር ከልጁ ሚስት ጋር ሳያውቀው የተሳሳተው። እዚህ ጋለሞታዎች ልብስ አለ። ጋለሞታይቱ ምን ለብሰው ልብስ መጽሐፈ ምሳሌ ቢታይ ለምንድን ነው እዚህ ጋር የሚለበሰው? እዚህ ጋር ጉርድ ቀሚስ ታፋ ለምን ታሳያለች? ሴት ልጅ ጡቷን ለምን ታሳያለች? ለምንድን ነው? የሰው ወንድ ልጅ በማየት አትራክት ይደረጋል፣ ስሜቱ ይቀሰቀሳል። ከዛ በኋላ ለገበያ ወጣለችና ስጋ ስታየው አምሮ ወደ ስጋ ቤት ጎራ ብለህ ብር ካለ ቆርጠ እንደምበላው ደስ ያለው ያማረ ሰው እንዳያት ወዲያው አብሯት ይተኛል። አመንዝራነትን ያስፈፋሉ ጋለሞታዎች። ጨዋ ሴት ደግሞ በጨዋነት ጨዋ ልብስ ከላይ እስከታች ራሷ ሸፍና ስለምትታይ በዛ ማንም ሰው በሷ ሊሰናከልም ሊሳብም ብዙ አይችልም። ታስታውቃለች ለዛ ነገር ራሷ እንዳላቀረበች። ስለዚህ የአይምሮ ጉዳይ አይደለ? የአይምሮ ጉዳይ ስለሆነ ያችን ሴት ለክፉ ነገር አይፈልጋትም። ከፈለጋትም ለትዳር ነው ሊያስባት የሚችል። ትዳር ከሌላት ምናልባት በጣም ምናምን ብሎ እንዲህ ነው የሚያስበው ወንድ ልጅ ራሱ። ወንድ ልጅ ራቁቷን የምትሄድ ሴት ለትዳር አያስባትም አበደን። ስለዚህ እቺ ልጅ የምትለብሰው እንደዛ ነውና ገባውና ሳይ ኢየሱስን ትሰብካለች ምናምን አየውና እቺ ልጅ የት ነው ቤተክርስቲያኗ? አብያተ ክርስቲያናት ውስጥ እንደዚህ አይነት ነገር በጣም የወጣ ነገር የለም። ሰዎች በቤተ ክርስቲያን ውስጥ መገዛትን እምቢ ሲሉ ነው እንደዛ የሚያደርጉት እንጂ ባስተምሯቸውም በምክራቸውም ደረጃ የላቸውም ጴንጤዎች። ከዛ በኋላ ጴንጤ ቸርች ዝም ብሎ ራቁቱን ያየው ሁሉ አስተምሮ እስኪመስል ድረስ ስታይ ትክክል አይደለም። ከዛ በኋላ ሳይ የውበርት እንጅል ተከታይ ናት። በቃ የወንጌል አማኝ አይደለችም። ኢየሱስን እያለች ስላለች ሰው ሁሉ ኮሜንት ላይ የስ ምናምን አብሯት ይላል። የሆነ ልሳን ስታወራ ዋው ይላል። እሱ ደግሞ ምንድነው ትምህርቱ? የኦል ጂሰስ አስተምሮ ነው ያለው። ኦል ጂሰሶችም ልሳን ይናገራሉ በልሳን እንዳናምን። ስለዚህ ያንን ስላየው አንድ ቪዲዮ ሰራውና ከዛ በኋላ ደግሜም አላወራውበትም እሷ ላይ። ወደ ሌሎች ልምጣ አብያተ ክርስቲያናት ውስጥ ስላሉ ደግሞ እንዲህ ልብሳቸውን እንደዚህ ራቁት እየሆኑ ራሳቸውን የሚያሳዩ ምናምን የሚወጡት እነዚህ ደግሞ ጨርሶ ትምህርትን ማይወዱ የእግዚአብሔርን ነገር ማይፈልጉ በስርዓት መኖር ምክርን ሁሉ ማይፈልጉ እንደሆነ ብዙዎችን መክሬ ነግሬያቸው ደርሼበታለሁ። ጥላቻ ነው ያተረፍኩት። ጥላቻ ለምሳሌ አሁን ለወጣቶች ምን ያስተምራሉ ብለህ ስታይ ታዳጊዎቹም እነሱን ለመሆን ነው የሚጠሩት። ካየ የተቀደደ ጅንስ መልበስ ነውር ሆኖ አይደለም ወይ ደግሞ እሱን ስላደረግ ጻድቅና ኃጢአት ነው ማለት አይደለም። ባለባበስ ሴቶች መሸለም አለባቸው ስትል ሰምተህ አሁን ከቅርብ ጊዜ በኋላ ግን ዳላቸውን አሳብጠው እንዳልከው እርቃናቸውን አንዳንዶቹ
መጥቶ ግን በመንፈስ እንደተነኩ እነሱን ደግሞ ካሜራማን ምን ያደርጋል እየቀረጸ የጴንጤ እምነት ይሄው ብሎ ሶሻል ሚዲያ ላይ ማንተም ኦፍ ኮርስ አሉ ሚሊዮን ደግሞ ጨዋ ሆነው ረጅም ቀሚስ ለብሰው ስርዓት ይዘው የሚሄዱ ድሮ እንደውም ጴንጤ የሚታወቀው በአንዱ ባለባበስ ነበር ካልተሳሳተ ወንዶቹ እንዳንታውን ሽክ ብለው ጆቫዎች እንደዛ ይለብሳሉ ፕሮቴስታንቶቹ ደግሞ ቀሚስ ነበር የሚደረገው ሲያገለግሉ እንኳን ጸጉራቸው እንዳይታይ ኳየሮች አይታል ድሮ ማየት እንችላለን ሻሽ አድርገው ነው አሁን ራሱ የመድረክ መሪዋ አንዳንዶቹን ስታያቸው በመዝሙር ሳይሆን አንዳንዱ የሚንከራተተው የሷን ውበት በማየት ነው ወንዶቹንም ልክ እንደዚሁ ታቶ ተነቅሶ እየዘለለ እየጨፈረ እየደነሳችሁ እያለ እናያለንና ይሄ ገደብ አላለፈም ጆንዶ አብረብታ እኮ አሁን እንደነገርኩ እነዚህ ሰዎች ሾልከው የገቡ ነው የሚላቸው ባይብል ሾልከው የገቡ መመኘትን የለመደ ልብ ያላቸው ኃጢአትን የማይተው ይላል እንደዚህ አይነት ሴቶችም ወንዶችም መመኘትን የለመደ ልብ አለ በየፊርማታው ነው የሚተኙት አብረው ኦኬ ሾልከው የገቡ ናቸው ለምሳሌ እነዚህ አብያተ ክርስቲያናት መካነ ኢየሱስ ብትሄድ ሙሉ ወንጌል ብትሄድ ምናምን ነገር እንደዚህ ነገር ማድረግ አትችልም ስለዚህ ያላቸው አማራጭ ከዛ ይወጡና አሁን እንደፈለገ የሚኖሩት የነቢያት ቸርች ምናምን ነው ሲንከራተቱ የሚንከራተቱ ከዋክብት ናቸው ገብቷል ይሄን ማወቅ አለበት ሰው ይሄን ማወቅ አለበት እነዚህ ምንድናቸው ሾልከው የገቡ ራሳቸው መግዛት የማይችሉ ቅድም መንፈስ የነካቸው ይመስላሉ ላልከኝ እውነት ነው መንፈስ ነክቷቸው አገም መንፈሱ ግን ዲሞኒክ መንፈስ ነው የነካቸው ማለት ራቁትሽን ራሱ እንደዛ ሰው ፊት ተገላልጠሽ ሂጂ የሚላት ሐሳብ ካጋንንት የሚመጣ ነው ስለዚህ አንዳንዶች ሰይጣንን ተከትለዋል ሰነፍ ሴቶች አንዳንዶቹ ደግሞ ጆን ትዳር አላቸው ቤተሰብ አላቸው እኮ ታሪካቸው ወደ ኋላ ስትሄድ የምትሰማው ነገር ያሳዝናል አሁን ይሄን ግልጽ የሚወራበት ዘመን ነው እና ይሄንንም አንዳንደኛ ፐርሰናል ነገር ስለማናወራ እንጂ እኔ በጣም ጨዋ ትዳር ያላቸው እንዲህ አይነት ቸርች ሄደው ከደና ቸርቻቸው ይወጡና እንዲህ አይነት ሞደርን በቃ ዘመናዊነት በየስጋ ቤቱ መዞር መብላት መጠጣት ኖሮ ነው አይደለም እንደዚህ ነገር እየተለመደ ነው ጆና ያኔ አሁን ለይት ያስቀመጥኩት ነው ተመልካቾችን በደንብ እንዲያውቁት የምፈልገው ሾልከው የገቡ እውነቱን እየተማሩ ወደ እውነት የማይደርሱ ሰነፍ ሴቶች አሉ ሰነፍ ወንዶች ደግሞ እነሱን የሚማርኩ አሉ ስለዚህ እነዚህ ሰዎች ጎራ ሲዘን ነው የምናያቸው እንደ ጳውሎስ ምንድነው የሚላቸው ጳውሎስም ጴጥሮስም የሚንከራተቱ ከዋክብት ናቸው በፍቅር ግብዣችሁ ሲጋበዙ በቀን ሲዘፍኑ እንደ ተርላ ይቆጥሩታል ብለዋቸዋል ስለዚህ ከኛ ጋር አንድ አዳራሽ ውስጥ ልታያቸው ትችላለህ ምናምን ከዛ ደግሞ መልሰው እኛም አገልጋይ ነን ብለው ደግሞ የራሳቸውን የሆነ ቸርች ከፍተው ደግሞ እዛ ልታያቸው ትችላለህ ግን ሾልከው የገቡ የእውነት መንገድን ለማሰደብ ሰይጣን የላካቸው ፈጽሞ ሰይጣንን የተከተሉ ናቸው እግዚአብሔርን የተከተለ ግን የዳነ ሰው ግን ፈጽሞ የሱ ደስታው ጌታ ስለሆነ ለሰዎች ሁሉ የሚመች ነገር ያደርጋል ምክንያቱም ሮሜ ምዕራፍ 12 ላይ እንዲህ ይላል እንግዲህ ሰውነታችሁን ደስ የሚያሰኝና ያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ ይለምናቸዋል ይላል መጀመሪያ ስለ መጽደቃቸው በእምነት ብቻ ስለ መዳናቸው ምናምን ካወራቸው በኋላ ከእንግዲህ በኋላ ግን ምን አድርጉ ሰውነታችሁን እግዚአብሔርን ደስ የሚያሰኘው ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ይለምናቸዋል ይሄም ለአእምሮ የሚመች አገልግሎታችሁ ነው የሚለው አይ ምንድነው እግዚአብሔርን ደስ የሚያሰኘው ሰውነትን ማቅረብ ሲባል ለአእምሮ የሚመች አየ አገልግሎት ላይ ለአእምሮ የሚመች መሆን አለበት እዛ ሻኩራ ነው ማን ነው የምትባለው በመዘፍነው አይነት እዚህ ጋር ብልቷን እያሳየች በመዘፍነው አይነት አንቺም መድረክ ያሽ ሰውነትሽን ለርኩሰት ነው ያቀረብሽው እርኩስነት ያንን ደግሞ የሚፈልግ የሚረክስና ርኩሰትን የሚወድ ደግሞ እንዳለ እነዚህ ምን ይባላሉ መመኘትን የለመደ ልብ ያላቸው ኃጢአትን የማይተው ነፃነትን የጠቅሱን እየጠቀሱ አመጻቸውን ለማድረግ የሚጠቅሱ ናቸው ማለት ነው ለይተን እንያቸው በወንጌል አማኞች ውስጥ ይው መታወቅ ያለበት አሁንም በርግጥ በክርስቶስ ኢየሱስ ተነክቶ የዳነ ሰው የትኛውንም ፍላጎቱን የሚያስጥለው መንፈስ ቅዱስ አለበት የመጀመሪያው ዓለማዊ ምኞትን ያስክደዋል ዓለም መምሰልን ያስክደዋል ኃጢአተኝነትን ያስክደዋል የተባረከውን ተስፋ እንዲጠብቅና እግዚአብሔርን እየመሰለ እንዲኖር የሚያስተምረው መንፈስ ቅዱስ የተባለ አምላክ አብሮት አለ እነዛን ሰዎች ደግሞ ታያቸዋለህ በመካከላችን አይደል እነሱን ነው እኛ ምን የምናደርገው ሪኮግናይዝ የምናደርገው እነዚህ ሾልከው የገቡብን ናቸው ስለዚህ ምን እናደርግ እነቅፋቸዋለን ምንነቅፍብ ነገር አለ እንዳለው እየነቀፍን እየገሰጽን
ትውልድ ራሱ እንዲጠብቅ እናደርጋለን። ከስር ለሚነሱ ልጆች ቤተሰብ ማስተማር አለበት። ልጆቻቸው ቤተሰብ በፊታቸው ከንግግር እስከ አኗኗር ማስተማር፣ ከዛ የነገር የተጠላ እንደሆነ ማስተማር ይቻላል። ተጽዕኖ የላቸውም። እንደዛ ከተደረገ የላቸውም። አሁን ጸጥ ማለት ነው ተጽዕኖ የሚያመጣው። ስለዚህ እነዚህ ሰዎች ቅድም እንዳልካቸው የሚንከራተቱ ከዋክብት ናቸው። የሚንከራተቱ ለድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው። ቢኮዝ ኢየሱስ ክርስቶስ ጌታ ነው ካልሽና ካላችሁ በኋላ መሪያችሁና ገዣችሁ ኢየሱስ ነው ማለት ነው። ስለዚህ መንፈስ ቅዱስ ይመራችኋል እንጂ አጋንንት አይመራችሁም። አጋንንት እየመራችሁ ለፍትወት እየለበሳችሁ ቂጥ እያሳያችሁ ጡት እያሳያችሁ እንዴት የእግዚአብሔር ልትሆኑ ይችላላችሁ? ባይብሉ ነው የሚለው። የሚድነው ሰው አለባበስ አስተካክሎ አይደለም፣ አምኖ ነው አይደል? አምኖ የዳነ ሰው ደግሞ እንዴት እንደሚኖር መንፈስ ቅዱስ ያስተምረዋል ነው መጽሐፉ የሚነግረን። ዓለማዊ ምኞትም ነው ያደርገዋል። ዋና ዝግ ብላችሁ ኑሩ ይላል። እንደዛ ነው እያደረገ የሚሄደው። ዝግ ብለህ ማለት ስርዓት ጠብቀ ተገቢ ልብስ ለብሰ ለሰዎች የሚመች። አሁን ማሰናከያ መሆን የለብም። ቴንኪው። ልብስ የምንለብሰው ለማን ነው? ለሰዎች ነው አይደል? የሰዎች አይምሮን የማይረብሽ የዚህን ዓለም ኃጢአት ምንም የማያስፋፋ ነገር ስናደርግ ማን እየከበረ ነው? እግዚአብሔር እየከበረ ነው። እኛም በመንፈስ ቅዱስ የተሞላን ሰዎች ስለሆንን በውስጣችን ያለው የመንፈስ ቅዱስ ፍላጎት ነው እንጂ የሚገዛን የሰይጣን ከውጭ ያለው ፍላጎት አይገዛንም። ድነን ከሆነ በእርግጥ መንፈስ ቅዱስ ካለብን። በጣም አመሰግናለሁ። አያይዘን እንድንመልስ እንግዲህ ለምንፈልገው ጥያቄ መልስ አንተ ስለምሰጠን ብለን ነው። በአንድ እየተዟዟረ ያለ ሚዲያ ላይ አንድ አባት ነገር ናቸው። በተለያየ ቸርች ሄደው በእግዚአብሔር መንፈስ ሲጸልዩ፣ ከዛ ደግሞ ስለ ገንዘብ ስለ ብዙ ነገር ሲወራላቸው እንሰማለን። እሳቸው የሚናገሩት ልሳን ራሱ ምንድን ነው እንድታወራረል እንፈልጋለን። መቀለጃ ተደርገው መጽሐፍ ቅዱስ አንዳንድ ሰዎች ሳያውቁ ነው በእግዚአብሔር መንፈስ የሚቀልድ ስሬት የለውም ይላል። ይህንን ቪዲዮ አይተው ከሆነ ምን ትላለህ በዚህ ጉዳይ ላይ? ትልቅ ሰው ናቸው። አጁላ ሰኮምባ በጠላቴ ላይ ሰይፍ ይሰካ በእኔ ላይ በረከት ይሰካ የሚል ሰውዬ እኔ በጣም እንደ ትልቅ ሰው ወንጌል እንደሚያውቅ ሰው አክብሬያቸው በጣም ተገርሜ አንድ ጩጬ ጋር ሄደው ምን ላድርግልህ ዶላር ወይስ ገንዘብ ሲላቸው ዶላር አድርገው እንጂ ሲላየሁትና በኋላ ሳይ ሰውየው ከእስልምና ነው ጌታ ያወጣኝ ፊት ለፊት አይቼዋለሁ ኢየሱስም ምናምን እያለ ጀለቢያ ለብሶ መጀመሪያ እዩ ጩፋ ጋር ያሟሙቅ ነበረ። መጀመሪያ እዩ ጩፋ ጋር ሄዶ ጀለቢያ ለብሶ ያሟሙቅ ነበር። በየሀገሩ እየሄድኩ ነው፣ ሶማሌ እየሄድኩ ነው፣ የምሰብከው እኔ ሐዋርያ ነኝ ምናምን ይላል። ቀጥሎ ሌሎች ጋር አሁን እዚህ ብላቴና ጋር ሄዶ ልክ እንዳደረገ ወዲያውኑ ማለቀቀው ያንን ቪዲዮ ጆይ ጭሮ ደግሞ ለቀቀው። አስቀድሞ እሱ ጋር ሄዶ አለካ ሰውየው እንኳን ከተባረከ መጀመሪያ እኔ ነኝ የተነበይኩት የሚል አይነት ሽሚያ ጀመሩ ነቢያቶች ነን የሚሉት። በጣም ስስቅ ነበር። ሰውየው ግን ነቢያት በተባሉት ሁሉ እየሄደ የሚያሟሙቅ ሌላ አይነት ሰው እንጂ ክርስቲያን አይደለም ሲጀመር ማለት ነው። እኔ አንድ ሰው አውቃለሁ ከሙስሊም የመጣሁት ብሎ ልሳን ሁሉ እየተናገረ በየቤቱ ግን የሄደ የጴንጤዎችን ልብ በልሳን ሰርቆ አብሮ እየጸለየ ይሄ ከእስልምና አይደል የወጣው ማን አለው ምናምን ብሎ ጴንጤ ሩሩ ነው። ቤታቸው ሲያስገቡ ሲያበሉ ሲያጠጡ ሻንጣቸውን ሳይቀር እየጓዛቸውን እየሰረቀ የሚሄድ ሰው አንድ ጊዜ ይዘነው አውቃለሁ። በተለይ ቁርአንንም የቀመሱ ቋንቋ የቀመሱ ሰዎች በኋላ ላይ ቢዝነስ ያደርጉታል። ቅርብ ጊዜ ላሳይ ይችላለሁ። እዚህ ጋር አንዱ ቸርች ሱሉልታ ቁጭ ብለን መጣ። ቀጥ ብሎ ገባና ሳውዲ ላይ ነው ጌታን የተቀበልኩት ነው በዚህ ወጥቶ በዛ ገብቶ በዚህ ገብቶ አሁን ንስሐ ብቻ ለመግባት ነው እዚህ የመጣው። ምን ይሰራል ሱሉልታ ድረስ? መታወቂያ ያለ ስለው አለኝ። የት ነው? እኔ ደሴ ሰው ነኝ። ደሴ ነው ነዋሪ ምናት ያለ መታወቂያውን ስናየው ለገጣፎ ምናምን ይላል እና ጀለቢያ ከውስጥ ለብሷል፣ ከላይ ደግሞ እንደዚህ አይነት ልብስ ለብሷል። አሁን ጀለቢያውን አሳይና ይኸው ሙስሊም ሊገሉኝ ስለሆነ አሳደውኝ እየተሰደድኩ ነው የምኖረው ምናምን አለ። ውስጤ ፈጽሞ ሪጀክት ያደርገዋል። ነዛ ጸልዩልኝ ነው የምትለው ጸለይንለትና እግዚአብሔር አምላክ መንገድ ይምራ እውነትን ያሳይ ምናምን ብለን ዘማል ነው። እየተበሳጨ ወጣ። ምክንያቱም እኛ ነቅተንበታል። ይሄ ሰውዬ በየቦታው እየዞረ ገንዘብ ፈላጊ እንደሆነ አየነው እኮ። ኢየሱስ ፊት ለፊት የተገለጠለት ሰው ገንዘብ ሊፈልግ አይደለም። ገንዘብ ወሬ ባለበት አይቆምም። በሐሰተኞች ነቢያት ዘንድ እየዞረ አይመሰክርም። ይህ ሰው ምን እያደረገ ነው? ቢዝነስ እየሰራ እንደሆነ ክሊርና ግልጽ ነው። ሶማሌ ሄዳለሁ እንትን ሄዳለሁ እያለ ቋንቋውን ስለሚያውቅ ሊሄድ ይችላል። ይሄዳል። ገንዘብ ነው በቃ ፍላጎቱ።
ይሄንን ነው እኔ መርምሬ አሁን ያደረስኩበት። ምክንያቱስ ይሄ ሰውዬ በክርስቶስ ተነክቶ ጌታ ተገልጦለት ቢሆን እንደነ ጳውሎስ ለወንጌል ሟች ሐሰተኞችን የሚቃወም ለትውልድ የሚያቀና ይሆን ነበር። ደግሞ ጌታ ተገልጦልኛል እንትን ሆናለች፣ ድራማ ሆናለች። አሁን ድራማ ሆናለች። እሱ ማን ነው የሚገለጥለት እንዴ? በቃ በህልም በራእይ ክርስቶስ ለማንም ይገለጣል፣ እናምናለን ይሄን። ነገር ግን እንደ ጳውሎስ ፊት ለፊት ለሰው የሚገለጥበት ጊዜ የለም። የመጨረሻው መገለጡ ለጳውሎስ ብቻ ነው። አለቀ። ለምን? ለሐዋርያነት ስለሆነ የተገለጠለት ፊት ለፊት አይቶታል ባይኑ። ከዛ በኋላ በራእይ በምናምን መጥቶ ይጠራሃል ከእስልምናም ኬትም። ነገር ግን እንዲህ ፊት ለፊት መጥቶ ሐዋርያ እንድትሆነኝ የሚልበት ዘመን የለም። መለኪያቸው የበጎ ሐዋርያቶች ያ ስለነበር ገባ። ስለዚህ ይህ ሰው ልሳን ላልከው ነው። ልሳን የመጀመሪያው ልሳን የማይተረጎመውን ልሳን በማይሰሙ ሰዎች ባልተማሩ ሰዎች ፊት ማውራት ትክክል አይደለም ብሎ ጳውሎስ በቆሮንቶስ ላይ ጽፎታል። ምንድን ያለው ትምህርት እንዲሆን ልሳን ግን አለ ጆ ልሳን ራሱ ያብራር። ልሳን አሁን ሰውየው በፕሮቴስታንት ቸርች በተለመደው በልሳን ነው የሚለው እና ፕሮቴስታንት ቸርች የሚያወሩት ራሱ ለአንዳንዶቹ ግራ ነው የሚገባው። እና ልሳን አለ ወይ? ልሳን ማለት ራሱ ምንድን ነው? መጽሐፍ ቅዱሳዊ መሰረት አለ ወይ? እኔ ያው መሰረቴ ሙሉ ወንጌል ስለሆነ ልሳን አለ። ሙሉ ወንጌል ላይ ሳይሆን እኔ ልሳንን ገና ጌታን እንዳገኘው መጽሐፍ ቅዱስ አንብቤ ብቻዬን በምጸልይበት ጊዜ እኔ ኦርቶዶክስ ውስጥ ነው ልሳን ራሱ የተናገርኩት። ስለዚህ ልሳንም የሚቀበሉ ምንም የሚቀበሉ ቦታ የመጣው ልሳን ይቀበሉኝ ብዬ አይደለም። ልሳን እንደውም ገጽጸው ነበር ከላይ ላይ፣ ግን በፓወር ስለሆነ ያገኘኝ አልክድም ልሳን የለም ብዬ እኔ። ነገር ግን ሐሰተኛ ልሳን ማመሳሰል የልምምድ አለ በመንፈስ ቅዱስ ፑሽ ተደርገ የምትናገረውና አንተ ተለማምደው የምትናገረው የምታጭበረብርበት ይኖራል ብዬ አምናለሁ 100%። አጋንንትም አመሳስሎ በሰዎች ውስጥ ሆኖ ያን ይናገራል። ብዙ ጊዜ እንደዚህ አይነት መንፈስ አስወጥቼ ያውቃለሁ። ልሳን እየተናገረ ቪዲዮም አለ ልኬዋለሁ። ፕራይቬት ስለማረገው ነው ለሰዎች ፕራይቬታቸው ብዬ እና ልሳን ግን አለ ወይ? አላው በትክክል የእግዚአብሔር መንፈስ እንደወደደ ልሳንን ይሰጣል። ልሳን ግን ለምንድን ነው የሚለው ላይ ለምን አናወራም? ልሳን የሚሰጠው ለምንድን ነው ሲባል አንደኛ ለምልክት ነው ለማያምኑት ይላል። ሁለተኛ ልሳን የሚጸልይ ሰው ራሱን ያንጻል። ልሳን ለማን ነው የሚነገረው ሲባል ለሕዝብም ለሰውም ሳይሆን ለእግዚአብሔር ነው። እኔ ልሳን የምናገረው ለማን ነው? ለእግዚአብሔር ነው የምናገረው። እዚህ ላይ ብዙ መከራከሪያ ልሳን ቋንቋ ነው ይላሉ፣ የሚታወቅ ቋንቋ ነው ይላሉ። ፕሮቴስታንት ቸርች ያሉት ግን አንዳንዱ የሚታወቃል፣ አንዳንዱ ማይታወቅ ይጸልያሉ። አሁን ስትል ልሳን ለእግዚአብሔር ነው ብለሃል። ሰው ለእግዚአብሔር ለአይምሮ ፍሬ የለውም፣ ራሱ ለሚጸልይ ሰው ፍሬ የለውም፣ ቋንቋውንም አያውቁም። ስለዚህ ቋንቋ ቢሆን የማይታወቅ ቋንቋ ነው። እንደው አብራርተህ ብትሄድልኝ ለሌሎቹም ትምህርት ነው። አሁን ተናጋሪው ሰው በአይምሮዬ ያለ ፍሬ ነኝ ያለው ጳውሎስ ራሱ ነው። ከሁላችሁ ይልቅ ልሳን አብዝቼ እናገራለሁ አለ። ምንም ልታረግ አንችልም። በቃ ከጳውሎስ የሚበልጥ እኔ መጥቻለሁ መርምሬ ብትለኝ እኔ አልሰማም። ትችላለህ፣ ልሳን የለም ብለህ መኖር ትችላለህ። ምክንያቱም የመዳኛ ጉዳይ አይደለም። ልሳን አለ ስላልክ አትድንም፣ የለም ስላልክም አትጠፋም። ግልጽ ነው። ነገር ግን ሐዋርያው ቅዱስ ጳውሎስ ምን ብሏል? እኔ ከሁላችሁ ይልቅ ልሳን እናገራለሁ፣ ግን አእምሮ ያለ ፍሬ ነው፣ በመንፈስ የምጸልየው አለ። ልሳን የሚጸልይ ሰው በመንፈስ ነው። ግን ለማን ነው የሚጸልየው? ነው ወደ እግዚአብሔር ነው። ለሰው አይነገርም። ትንቢት ነው ለሰው፣ ከእግዚአብሔር ወደ ሰው በመንፈስ ከመንፈስ ቅዱስ በመንፈስ ለእግዚአብሔር የምትናገረው ሚስጥር ነው። ሚስጥር ነው የተባለው ለምንድን ነው ሲባል ስለማታውቀው አንተ ከተተረጎመስ ሚስጥር መሆኑ ይቀራል። ተርጓሚ ያለው አይደለ? በጉባኤ ማለት የትርጉም ጸጋ ስጦታ። ትርጉም በመማር አይመጣም። የሰው አሁን ምንድነው መሰለ ቆሮንቶስ ላይ አሁን ትርጉም ጸጋ እንዲሰጣችሁ ጸልዩ፣ ለአንዳንዱ የመተርጎም ጸጋ ተሰጥቷል አለ። ይህንን ስታይ ምንድነው የምትረዳው? የጸጋ ስጦታ ነው ትርጉሙ ራሱ። ስለዚህ እንዲሰጣችሁ ደግሞ ለመተርጎም ተማሩ፣ ቋንቋን አጥኑ አይልም። ባጭሩ በጊዜው ልጨርስልህ። ለመተርጎም ቋንቋን አጥኑ፣ የቋንቋ ዩኒቨርሲቲዎች ገብታችሁ ቋንቋን አጥኑ አይልም። ምን በሉ? ጸልዩ የትርጉም ጸጋ እንዲሰጣችሁ ካለ መንፈሳዊ ቋንቋ ነው፣ በመንፈስ ቅዱስ ጸጋ ስጦታ የሚተረጎም ነው ማለት ነው። ሐዋርያት ሥራ ምዕራፍ 2 ላይ ደግሞ የሰዎችን ቋንቋ ስለተናገሩ ያንን ቋንቋ የሚያውቁ ሰዎች አውቀዋል። የጸለዩት ሐዋርያቶቹ ግን ያለ ፍሬ ነበሩ፣ አያውቁም ነበር። እነዚህ ጉሽ ወይን ጠጅ ጠግበዋል ሲል አይ ይሄ እኮ የተናገረው እግዚአብሔር ነው አሉ። ህዝቡ ስለሚያውቅ ሲናገሩ እግዚአብሔርን ሲያከብሩ አይተው እንትን ብለዋል።
ቆሮንቶስ ላይ መጥቶ ግን ይህን እንድታቆዳለሁ ብሎ አደላድሎታል ጳውሎስ። ስለዚህ በጉባኤ መካከል ተርጓሚ በሌለበት ያልተማሩ ሰዎች ሲገቡ አብደዋል ስለሚሉ ለራስና ለእግዚአብሔር ተናገር፣ ልሳን ከመናገር አትከልከል ይልና ነገር ግን ይህም ባታደርጉ የማትታዘዙት ጌታን ነው፣ በጌታ ፊት አትታወቁ። ይህን ምጽፍላችሁን የሰጠኝ ትእዛዙን ጌታ ነው ብሏል። ያንን እኔ ያ ትምህርት ከገባኝ በኋላ በእጅጉኑ በብዙ ራሴን መግዛት ጀመርኩኝ። ጉባኤ ላይ እንደዚህ መበጥበጥ የለበትም ብዬ ልሳን ብቻ በሚናገሩ መካከል ልናገር እችላለሁ አብረን ስንጸልይ። ነገር ግን ድምፄን ዝቅ አድርጌ ከአምላኬ ጋር ጸልያለሁ። እሱን ሊያስጥለኝ የሚችል የለም። አጋንንት ነውም ሊለውም የሚችል አንተ የምትጸልየው ልሳን ታውቋለህ ወይ? በሌላ ሀገር አታውቁም አይደል? ብዙ ሰዎች ማቆማ ከሆነ ጉባኤ ላይ ቆሜ በቃ እየተናገርኩኝ ከዛ የትርጉሙ ጸጋ ካለኝ ደግሞ እየተረጎምኩላቸው እግዚአብሔርን አብረውኝ ያከብሩታል። ጸሎት ስለሆነ ሲጀመር ራሱ ቢተረጎም ማለት ለማህበሩ ትንቢት ነው የምፈልገው። ስማኝ፣ ለማህበሩ ትንቢት ነው የምፈልገው። ልሳንን ለመተርጎም ራሱ ማለት ነው ብዙ ጥረት አላደርግም። ለምን? ለራሴ ነው እኔ የምታነጽበት ጉባኤን ለማነጽ ግን ትንቢት እፈልጋለሁ። ስለዚህ ልሳን አለ ማለት ነው። ልሳን አለ። ልሳን ቋንቋ ነው፣ የሚታወቅ ቋንቋ ነው ብቻ ተብሎ የሚፈታ አይደለም። አሁን ምን እንደሆነ ታውቃለህ? ማለት አሁን ልሳን ነው ሊልህ ይችላል አንድ ሰው። አንተ ለይተህ ነው እንጂ መርምረህ ነው እንጂ ማወቅ ያለብህ ሰውየው ተለማምዶት ይሁን ከአጋንንት ይሁን እየተናገረ ያለው ዝም ብለህ አትናገር። ለምን? ብዙ አይነት ቋንቋዎች አሉ ዓለም ላይ ራሱ የሚል ቋንቋ እኮ አለ። አላየችውም? አሁን ይህንን ተርጉምልኝ ይህን የመጀመሪያ ጊዜ ያየህ ጊዜ ዓለም ሁሉ ደንግጧል። አፍሪካ ውስጥ ያሉ ጥቋቁሮች ደንግጦ ምንድን አይነት ቋንቋ እኛ ሀገር ስንል ቋንቋ አይደለም ለኛ ሌላ ጨዋታ ነው በሕፃንነታችን የምንጫወት። ስለዚህ የሆነ አንተ ከአማርኛ ጋር አልተጣጣመም፣ ከኦሮምኛ ጋር አልተጣጣመም፣ ከእንግሊዝኛ ጋር አልተጣጣመም እና ልሳን የለም ብለህ አትፈርጅ። ይልቁኑ መርምር፣ ቼክ አድርግ። ያ ሰውዬ የተለማመደ ከሆነ ህይወቱን ታየዋለህ እኮ ህይወቱ ፍሬውን ትመለከታለህ፣ ትምህርቱን ታያለህ። ሁሉ ጂሰስ የሚናገረው ልሳን ስለሚመሳሰል የእግዚአብሔር ነው የማንለው በትምህርት ነው እንጂ በልሳን አይደለም የምንለየው። በትምህርት ስናይ ክርስቶስን ስለካዱ ህይወት ስለሌላቸው ያም የሚናገሩ ልሳን የራሳቸው ልምምድና ያጋንንት ነው ብለን እናምናለን። ነገር ግን አንድ ሰው በህይወቱ ፍሬ እያየ በትክክለኛው ትምህርት ላይ የቆመ ሰው የሚናገረው ልሳን እንደዛ እንዳንለው እሱ ይከለክላል። ሌላው በአመፃ አሁን በአደባባይ የሚናገሩ ሰዎች ጌታን ይናቁት። እንዲህ ይመረመራል። መንፈስን ምን በሉ? ትንቢትን አትናቁ፣ መንፈስን ሁሉ መርምሩ፣ መልካም የሆነውን ያዙ። ትንቢትንም መመርመር ትችላለህ፣ ልሳንም መመርመር ትችላለህ እንጂ የለም ብለም መደምደም አለብህ ብዬ አላምንም። በእኔ እምነት ልሳን አለ። የመጨረሻ ጥያቄ ላደርግ የምፈልገው ሰሞኑን በሶሻል ሚዲያ መነጋገሪያ የሆነው አንድ ትልቅ የኦርቶዶክስ ሃይማኖት አባት ስለ ሥላሴ ያወሩ ጾታ አለው ብለው የሚመለከታቸው በኦርቶዶክስ አስተምሮ እነሱ ይመልሱ። አንተ የወንጌል አስተማሪ ስለሆንክ እንደው በአንተ መረዳት ሥላሴ በጾታ መግለጽ እንችላለን ወይ? ጾታን የፈጠሩ ሥላሴዎች እንግዲህ ማብራሪያ ብዙ ነው። የሥላሴ ትምህርት ራሱ ብዙ የቻለ ነው። እቺ ግን ጾታ በምትለዋ እስቲ ያንተ መልስ መስማት ፈልጌ። ንግግራችን ላይ ሁሌ መጠንቀቅ አለብን። ልክ አሁን አንተ ሥላሴዎች እንዳልከው ብዙ ሰው ይላልና ሥላሴዎችም አይባልም፣ ሥላሴ ነው የሚባለው። ሥላሴ ነው የሚባለው። ሥላሴ ጾታ አላቸው ወይ በሚለው የላቸውም ማለት አላቸው አይባልም። ጾታ ለሚራቡ ለሚዋለዱ ፍጡር ለሆኑ ለሰው ልጆችና ለእንስሶች እግዚአብሔር የሰጠው ጉዳይ ነው። ጾታ ወንዴና ሴቴ በሚባል ጾታ በአትክልቶችም ላይ ልታገኘው ትችላለህ። ወደ ፈጣሪ ስንመጣ ግን ሦስቱ አካል አይባዙም፣ አይራቡም፣ ጾታ አላቸው ብለን አይደለም። ነገር ግን ጾታ በሚጠራበት ለሰው ልጅ ቋንቋ አንተ እነርሱ ብለን እናብራራቸዋለን፣ እንጠራቸዋለን። እነርሱ አብ፣ ወልድ፣ መንፈስ ቅዱስ ብለን እነርሱ ስንል ብዝሃን ያሳያል። ስለዚህ ሦስት አካል መሆናቸውን በዚህ እናውቃለን። እርሱ ራሱ ጌታ እኛ ብሏልና እኛ አንድ እንደሆንም ብሏል። ከዚህ ውጭ ወጥተን ጾታ አላቸው አንልም። ጌታችን ላይ ነገረ ክርስቶስ ላይ ስንመጣ ደግሞ በስጋና በደም ከድንግል ማርያም ስለተካፈለ በስጋው እርሱ ወንድ ልጅ ተብሏል። ጾታ አለው፣ ሰው ነውና ወንድ ነው፣ ሴት አይደለም እሱ። ስለዚህ በተዋህደው ስጋ እሱ ከሦስቱ አካል ከሥላሴ አካል አንደኛው
ከሶስቱ ሥላሴ ማለት ሶስትነት ነው። አንድነት በሶስትነት እና አንዱ አምላክ ሶስት አካል አለው። ከሶስቱ አካል አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ስናወራ ፍጹም ሰው ፍጹም አምላክ እንለዋለን። መንፈስ ቅዱስን ፍጹም ሰው ፍጹም አምላክ አንለውም። አብን ፍጹም ሰው ፍጹም አምላክ አንለውም። ልክ እንደዚህ የሰው ልጅም ይባላል ኢየሱስ። ይሄ የሰው ልጅ የተባለው አምላካችን ነው። አዎ ኢየሱስ ክርስቶስ ጾታ አለው ቢባል እንኳን ችግር የለውም። አዎ ወንድ ነው፣ ወንድ ልጅ ነው፣ የሰው ልጅ ነው ብለን እናብራራለን። ምክንያቱም ከኛ ጋር ተዋህዷል እኛን ለማዳን። ይሄን የሆነው ሥላሴ ግን ጾታ አላቸው ከሆነ እሱ ስህተት ነው የሚሆነው። ምናልባት የምንጠራቸው በጾታዊ አጠራር እንጠራለን። አብንም አንተ እንላለን፣ መንፈስ ቅዱስም አንተ እንላለን። ጾታዊ መጠሪያ እንጠቀማለን ከሆነ ማብራሪያው ኦፍኮርስ እሱን እንቀበላለን፣ በእኔ ማለት ነው። በእነሱ ደግሞ እንግዲህ ሊቃውንት ምን ለማለት ፈልገው ነው ዲቴል ሲያብራሩት ደግሞ የምናየው ይሆናል ማለት ነው። ጆዲ እጅግ አድርጌ አመሰግናለሁ። ዛሬ ጠር ምጥን ባለ ልናነሳቸው በፈለገው ነው ጉዳይ ላይ ለሰጠህን መንፈሳዊና መጽሐፍ ቅዱሳዊ መልስ እጅግ አድርጌ አመሰግናለሁ። ቃልዮት ያሰማል። አሜን፣ አብሮ ያሰማል። ውድ የዳሽን ቤተሰቦች ሰላምና ፍቅርን ተመኘው። እንግዲህ ወቅታዊ የሆኑ ጉዳዮች ላይ ጠር ምጥን ያለው ፕሮግራማችንን ይመስላል። እንደዚሁ አዲስና ወቅታዊ ሃይማኖታዊ ጉዳይ ሲኖር እንደዚሁ ፖለቲካዊና ሌላም ትንታኔ ሲሆን የሚመለከታቸውን አካል ይዘን መጣለን። ተሾመኔ ከዳሽን ቲዩብ ሻሎም።